አሮጌውን ሶፋዬን በጣም ለምወደው ሰው ልሰጥ ነው ዛሬ። ለመጀመሪያ ጊዜ ከመጅሊሴ በኋላ ሶፋ የገዛሁት ይሄኛውን ነበረ። የለመዳችሁትን እቃ መለየት ግን ትንሽ ይከብዳል። ግን ደግሞ የተሻለ ነገር ስንፈልግ ሁሌም የምንወደው ነገር መልቀቅ አለብን። ሶፋሽን አውጥተሽ ምን ላይ ልትቀመጪ ነው እንደምትሉኝ ያውቃለሁ። አዲሱ ሶፋዬ ዛሬ ቤቴ ይገባል። ቤቴ ሲገባ አሳያችኋለሁ። በጣም የሚያምር ሶፋ ነው የምረጥ። ታዲያ ይሄን ሶፋ ለማን ነው የምትሰጪው እንደምትሉኝ እርግጠኛ ነኝ በጣም ለምወደው ሰውና ህይወቴ ላይ ቦታ ላለው ሰው ነው የምሰጠው። ወደምወደው ሰው ቤት በጥንቃቄ ሶፋው እንዲደርሰው ስለፈለኩኝ በጠዋት ነበረ ማርዳ ሙቨሮችን የጠራዋቸው። እነሱም እንደምታዩት በቅልጥፍናና በጥንቃቄ ነው ሶፋዬን የጫኑልኝ። ለካ እስከዛሬ አልታወቀኝም እንጂ ሶፋዬ በጣም ትልቅ ነበረ። ቤቴ እኮ ባንዴው ባዶ ሆነ ሶፋዬ ሲወጣ። ታውቃላችሁ ከትንሿ ቤቴ ወደዚህ ቤት ልክ ስቀባ እቃዬን እንዳለ ጭነው ያመጡልኝ ማርዳ ሙቨሮች ነበሩ። ታዲያን የመሄድ ሳይጠበቅብኝ አድራሻውን ብቻ በመናገር በፍጥነትና በጥንቃቄ ወደምወደው ሰው ቤት ሶፋዬን ልኬዋለሁ ማለት ነው። እናንተም ቢሮአችሁና ቤታችሁን የመቀየር እቅድ ካላችሁ ማርዳ ሙቨሮችን ምርጫቸው አድርጉ። በጣም በቅልጥፍና ነው ስራቸውን የሚሰሩ። ከስር ሜንሽን አደርግላችኋለሁ። እኔም ሶፋዬን ከሸኘኋት በኋላ ትንሽ ሳይከፋኝ አይቀርም። አዲሱ ሶፋዬ ሲገባ በጣም እንደምደሰት አውቃለሁ። ሶፋዬ ሲመጣ ቪዲዮ ሰራላችኋለሁ። በጣም ወዳችኋለሁ። ባይ